ሰላም የተወደዳችሁ በዛሬው ቪዲዮ በእርግዝና ጊዜ በጠዋት ማቅለሽለሽና ማስመለስ እና መከተል ያለብንን አመጋገብ እናያለን። ማቅለሽለሽና ማስመለስ ሁኔታ ከመጀመሪያዎቹ የእርግዝና ምልክቶች ውስጥ አንዱ ሲሆን በተለይም እርጉዝ እናት ከእንቅልፍ እንደተነሳች የሚከሰት ነው። ከሆርሞን ለውጥ ጋር በተገናኘም ነው የዚህ መከሰት ማለት ነው። በተለይም እርግዝና ከተከሰተ ከ6 ሳምንት ጀምሮ እስከ 4 ወራት ሊዘልቅ ይችላል ማለት ነው ይህ ስሜት። በመቀጠል ማቅለሽለሽና ማስመለስ ለመቀነስ የሚረዱ ምግቦች ውስጥ የመጀመሪያው የተቀመጠው ዝንጅብል ነው። የማቅለሽለሽ ሁኔታን ለማስታገስ የሚረዳ ሲሆን የዝንጅብል ሻይ በማዘጋጀት አሊያም ምግቦች ውስጥ ጣል በማድረግ እርጉዝ እናት ብትጠቀም ጠቃሚ ነው ማለት ነው። ሌላው ብዙ ቅባት፣ ጨው እና ቅመማ ቅመም የበዛባቸው ምግቦች እርጉዝ እናት በማቅለሽለሽና ማስመለስ ካለባት መቀነስ ያስፈልጋታል ማለት ነው። ሌላው ፕሮቲን በብዛት የያዙ ምግቦችን መመገብ ያስፈልጋል ማለት ነው። እንደ ተቀቀለ እንቁላል፣ ለውዝ የመሳሰሉት ይጠቀሳሉ። አራተኛ የተቀመጠው እንግዲህ ትንሽ ቶሎ መመገብ ያስፈልጋል። ቁርስ፣ ምሳ እና እራት ሰዓት ብቻ ሳይሆን ቶሎ ትንሽ መጠን መመገብ ማቅለሽለሽና ማስመለስን ለመቀነስ ለእርጉዝ እናቶች ይመከራል ማለት ነው። አምስተኛ የተቀመጠው ሲትረስ ፍራፍሬዎች ወይም ኮምጠጥ የሚሉ እንደ ሎሚና ብርቱካን እንዲሁም በቫይታሚን ሲ የበለጸጉ ፍራፍሬዎችን እርጉዝ እናቶች መመገብ አለባቸው ማለት ነው። ስድስተኛ በቂ ውሃ መጠጣት አለባቸው እርጉዝ እናቶች ማለት ነው። በቀን ውስጥ 2 ሊትር እና ከዚያ በላይ ውሃ መጠጣት አለባቸው። ውሃ መጠጣት ከከበዳቸው ውሃ ውስጥ ለጣም እንደ ኪያር፣ ናና የመሳሰሉትን በመጨመር መጠጣት ይችላሉ። እንዲሁም እርጉዝ የሆኑ እና ማቅለሽለሽና ማስመለስ ያለባቸው እናቶች ጭንቀትን መቀነስም ይመከራል ማለት ነው። መልካም ጊዜ።